ሰላም ጋይስ እንዴት ናችሁ? ከረጅም ጊዜ መጥፋት በኋላ ባበደ ቪዲዮ ተመልሰ መተናል። ያው እንግዲህ እንደተለመደው ቪዲዮዋን ላይክ፣ ለቻናላችን አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን መቀላቀል ትችላላችሁ። ይመቻችሁ። ኮጆ ወዴ ልትሄድ ነው? ምን ተፈጥሮ ነው? አንተ ሰውዬ በእናትህ ተወኝ፣ ብቻዬን ተወኝ። በቃ እንሂድበት፣ አጨቅጭቀን። እንዴ ኮጆ ምን ሆነሃል? ቤተሰቦችን ጥለህ የት ነው የምትሄደው? አንተ ቆይ ማነህ? የምን ቤተሰብ ነው የምትለኝ? የት የምታቀኝን ነው? ይሄ ሰውዬ እኮ አውቆ እኔናችን ሊያጣላን ፈልጎ ነው። ሹፌር እንሂድ። የማይረባ እንዴ ኮጆ ለአንድ ለማያውቃት ቺክ ብሎ እኔን ሸመጥጠኝ። ወዴት ነው የምትሄዱት? አንተ ደግሞ ምን እያልከን ነው እንዴ? ዛሬ እኮ የወጣቶች ቀን ይከበራል። ወረዛው ሰደን እንጂ እሺ ሹፌር ስንት ነው? ስንት ልቀጣ? 1000 ብር ብቻ ውረድ። 1000? አሁን ለዚች መንገድ 1000 ስትል አታፍርም? አንዴ መተናል ብዬ ነው እንጂ አልከፍልም ነበር። ሰላም የኔ ጣፋጭ። Jawan Mix on the beat. ሄይ ቆንጆ በፈጣሪ ሄይ እንደች ካሉ ቆንጆ ሴቶች ጋር የአካል ብቃት እንቅስቃሴ ማድረግ በጣም እወዳለሁ። ደግሞ አንድ ነገር ልንገርሽ፣ የተለያዩ የአካል ብቃት እንቅስቃሴዎችን ላስተምርሽ ይችላል። ለምሳሌ የተለያዩ አይነት የካርዲዮ ልምምዶችን ላስተምርሽ ይችላል። ይህን ሁሉ ካስተማርኩሽ በኋላ ቃል እገባልሻለሁ ሁሉንም ካሎሪዎችሽን ታቃጥያለሽ። በዛ ላይ ደግሞ ሆድሽ ላይ ምንም ቦርጭ የሚባል ነገር አይኖርም። ደግሞ እኮ እያወራሽ ያለሽው ከአካል ብቃት እንቅስቃሴ አሰልጣኝ ጋር። ዋው ከእንዳንተ አይነት ልምድ ካለው ሰው ጋር የመስራት ፍላጎት አለኝ እና እንዴት ነው ብታስተምረኝ ቅር ይልሃል? በጣም አመሰግናለሁ። ባረክልኝ ነገር ሁሉ በጣም ተደስቻለሁ። ደግሞ ይሄ እኮ ምንም አይደለም። በእግርሽ ወደ ቤት ልትሄጂ ነው ከዛ ሁሉ ልምምዶች በኋላ። ግን የምርሽን ነው? ይኸውልሽ ከዚህ በላይ በእግርሽ ከሄድሽ የአካል ብቃት እንቅስቃሴ መባለው ይቀርና ቅጣት ነው የሚሆነው። አንቺ ስብሽንም ማቃጠለሽ ጨርሰሽ አጥንትሽንም ለማቃጠል ነው እንዴ እቅድሽ? እሺ አሁን ምን ማድረግ መሰለሽ አለብሽ? ይኸውልሽ ይችን ብር ያዥና ከፈለግሽ ሳይክል ተከራይተሽ ወደ ቤትሽ በሱ ሂጂ፣ ወይ ደግሞ የአውቶቡስ ትኬት ቆረጭና በሱ መሄድ ትችያለሽ። ኮምፎርታብል መሆን አለብሽ። እሺ ዋው የኔ ጣፋጭ፣ ደግሞ ደግነትን በእውነት ሳላደንቅ አላልኩም። ዋው እቺማ በጣም ጥሩ ልጅ ነች። በፈጣሪ Jawan Mix on the beat. ኮጆ እንዴት ነህ? በእናትህ ደግሞ ከእኔ መመጣው አንተን ፍለጋ እኮ ስንከራተት ነበር። አቤ ለዛ አዝናለሁ። አሁን የአካል ብቃት እንቅስቃሴ ሰርቼ እየመጣሁ ነው። ኮጆ ያ ለቾምቤ እንዲጫወት የሰጠው ጨዋታ ትዝ አለህ? እሱ ተጫውቶት 2 ሚሊዮን ብር አሸንፏል በቀጥታ ማለት ነው። እሱ ደግሞ አሁን ካሸነፈው ላይ 50,000 ብር ይሰጠኛል። ይሁን አሁን ጊዜ የለንም። እኛ ደግሞ በአሁኑ ሰዓት ወደ 5 ሚሊዮን ብር ገደማ ማሸነፍ እንችላለን። በቃ ኮጆ እንሂድና ብራችንን እናውጣ። ደግሞ 1 ሚሊዮን ብር ተገጨኛለሽ። ማን? ኧረ እኔ ሸሚዜ ልቀደው ነው። ኧረ እኔ በደስታ ላብድ ነው። እናት 5 ሚሊዮን ብር። ይኸውልህ ለአንተ ደግሞ 1 መኪናና 1 ቤት እገዛልሃለሁ። ኮጆ ከቅድም ጀምሮ ኪስህንና ሰውነትን እየፈተሽክ ነው። ትኬቱ የት አለ? አይደለም እዚህኛው ኪሴ ውስጥ አይደለም። የቀኝ ኪሴ ውስጥ ይሆን እንዴ? የት ነው ያረኩት? የት ነበር ያስቀመጥኩት ይሄን ነገር? የኋላ ኪሴ ውስጥ ይሆን እንዴ? እስካሁን እኮ በጥንቃቄ ነበር ያስቀመጥኩት። የት ገባ ይባላል? እሺ ዛሬ ጂሰስ አቤ! አረ ሞቻለሁ፣ በእናትህ ሞትኩኝ። አረ ወይኔ! ቆንጆ ስልክሽን ትሰጭኛለሽ? ቅር ካላለሽ ማለት ነው። ኦ በጣም ይቅርታ፣ አሁን ስልኬን አላስኩትም። በቃ ችግር የለውም። እኔ ስልክ ቁጥሬን ጽፍልሻለሁ። እሺ ስለዚህ አንቺ ደግሞ ወደ ቤት ስትገቢ ትደውይልኛለሽ። እንደምትደውይልኝ እንግዲህ ተስፋ አደርጋለሁ። ችግር የለውም፣ ቤት ስደርስ እደውልልሃለሁ።
ኧረ አምላኬ አሁን እኮ እሺ የሷ ስልክ ቁጥር እኮ የለኝም። ምንድነው የማደርገው? በቃ እንዴትም አላገኘው። ኧረ አምላኬ ራሴ ላይ ምንድነው ያደረኩት? ኧረ ወይኔ በቃ እኔ ልጨልል ነው። ማን ነው ደግሞ በዚህ ሰዓት የሚደውለው? ማንም ሊያነደደኝ አይችልም። እኔ ማን ነው አሁን እሺ የሚደውለው? ሰላም ይቅርታ፣ እኔ ነኝ ቅድም ስልክ ቁጥርህን የሰጠኸኝ ልጅ። ፈጣሪ ይመስገን፣ ፈጣሪ ይመስገን። ደወለች። ይኸውልሽ የኔ እህት እባክሽ ያ ወረቀት ስልክ ቁጥሬን ለመጻፍ የተጠቀምኩበት ማለት ነው። እባክሽ ስልክ ቁጥሩን ሴቭ አድርጊና በቃ ወረቀቱን መልሽልኝ። በእግዚአብሔር ስም ይዤሻለሁ፣ እለምንሻለሁ። በቃ ወረቀቱን መልሽልኝ። አመሰግናለሁ። ሄይ የደወልኩትም ለዚህ ነው። የቤቲንግ ትኬት እንደሰጠኸኝ አላወኩም ነበር። አሁን አሸነፈ ወይም አላሸነፈ የሚለውን ለማየት ስሄድ የሚገርመው ደግሞ ተበልቷል። ሙሉ 5 ሚሊዮን ብር ተጨማሪ ደግሞ አንተ የሰጠኸኝ 3000 ብር አለ። በአጠቃላይ በድምሩ 5 ሚሊዮን 3000 ብር ደርሷል። ጂሰስ። ደግሞ አንድ ነገር ላስጠነቅቅህ እወዳለሁ። ሁለተኛ ወደዚህ ስልክ እንዳትደውል። ምክንያቱም ባለቤቴ ይኸውልህ ወታደር ነው እና እሱ ቢይዝህ ይወቅጥሃል። በተረፈ ወደፊት አገኘሃለሁ። ቻው። የሚገርምህ ነገር አፈቅርሻለሁ ብሎ ምሎ ተገዝቶ መጥቶ ያለኝን ሁሉ ወስዶብኝ ሄደ። እኔ ሌባውን በጣም ነው የምጠላው። የምርሽን ነው? ወይ ወንዶች ግን አንቺ አይከብዳቸውም? እኔ እንዲህ አይነት ነገር በጣም ነው የምጸየፈው። ሌብነትን በጣም ነው የምጠላው። እውነት እኔ አሁን በዘመኔ ራሱ አይመጣልኝም። ድንገት ሰው አይመጣልኝም እንዲህ አይነት ነገር። የምርህን ነው? አዎ ይኸውልሽ እኔ እንቅልፍ እንኳን አይወስደኝም ለሰከንድ። እንዴት እንደምደነግጥ እኔ ነኝ የማውቀው። ክው ነው ምለው ያየኝ ሁሉ በቃ ያወቀብኝ ነው ይመስለኝ። እንዴት አወቅ እንቅልፍ እንደማይወስድ? ተዋናይ መካሻ በጣም ብዙ ፊልሞችን ሰርተሃል እና እንዴት ነው ካራክተር የምታጠናው? እኔ አንድ ካራክተር ተሰጥቶኝ ገጸ ባህሪ ውስጥ ለመግባት 2 ዓመት ያህል ጊዜ ይፈጃል። ለአንድ ካራክተር 2 ዓመት የሚወስድብህ ከሆነ እንዴት ነው በአንድ ዓመት ውስጥ 8 ፊልሞችን ልሰራ ይቻላል? አዎ እሱ ግን ምን መሰለህ 2 ዓመት ፈጅቼ ካራክተር ውስጥ ከገባሁ በኋላ በተከታታይ 8 ስክሪፕቶች መጡልኝና አንድ ላይ ሰራኋቸው መደዳው። ለዛ ነው ተመሳሳይና አንድ አይነት የሆኑት። እዛው ካራክተሩ ቆይታ? አዎ እዛው ቀርቼ ነው። አልወጣም፣ ቶሎ አልወጣም። እቆያለሁ በጣም። አሁንም ካራክተር ውስጥ ነህ? አዎ አልወጣም፣ እቆያለሁ በጣም። ውጣ። የሚገርምህ ነገር አፈቅርሻለሁ ብሎ ምሎ ተገዝቶ መጥቶ ያለኝን ሁሉ ወስዶብኝ ሄደ። እኔ ሌባውን በጣም ነው የምጠላው። የምርሽን ነው? ወይ ወንዶች ግን አንቺ አይከብዳቸውም? እኔ እንዲህ አይነት ነገር በጣም ነው የምጸየፈው። ሌብነትን በጣም ነው የምጠላው። እውነት እኔ አሁን በዘመኔ ራሱ አይመጣልኝም። ድንገት ሰው አይመጣልኝም እንዲህ አይነት ነገር። የምርህን ነው? አዎ ይኸውልሽ እኔ እንቅልፍ እንኳን አይወስደኝም ለሰከንድ። እንዴት እንደምደነግጥ እኔ ነኝ የማውቀው። ክው ነው ምለው ያየኝ ሁሉ በቃ ያወቀብኝ ነው ይመስለኝ። እንዴት አወቅ እንቅልፍ እንደማይወስድ? ተሌባ። ተዋናይ መካሻ